ሰላም ጤና ይስጥልን ተመልካቾች የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ዛሬ ደግሞ ቫት እንዴት ማሳወቅ እንችላለን የሚለውን እናያለን። ቀለል ባለ መንገድ ስቴፕ ባይ ስቴፕ እያንዳንዷን ነገር እናያለን ማለት ነው። ያው እንደተለመደው ዩዘርኔም እና ፓስወርዳችሁን ካስገባችሁ በኋላ ይህ ፔጅ ይመጣላችኋል። ከመጣ በኋላ ታክስ ፔድ ሰርቪስ የሚለውን እዚህ ጋር ያለውን ታብ ትጫናላችሁ። ከተጫናችሁ በኋላ ቫሊዩ አድድ ታክስ የሚል ይመጣላችኋል። ኦልሬዲ ቫት ተመዝጋቢ ከሆናችሁ ዜንችን የፕላስ ምልክት ክሊክ ታደርጋላችሁ ማለት ነው። ዜን ክሊክ ካደረጋችሁ በኋላ ይህ ማሳያችሁ የመለማመጃ አካውንት ነው። እናንተ ጋር ግን ምንም ከዚህ በፊት ካልገባችሁበት እዚህ ጋር ፋይል ነው ብሎ ነው የሚመጣው። ፋይል ነው የሚለውን ክሊክ ታደርጋላችሁ። እኔ ከዚህ በፊት ስለገባሁበት ኢን ፕሮግረስ የሚል ምልክት ነው የሚያሳየው፣ ጽሁፍ ነው የሚያሳየው። ገብታችሁ ስትወጡ ምንጊዜም ኢን ፕሮግረስ የሚል ያሳያችኋል ማለት ነው። ስለዚህ ይህንን ክሊክ አድርግና እናያለን ማለት ነው። ያው ከዚህ በፊት በዜሮ ስታሳውቁ እችን አንስታችሁ ከዛ በኋላ ኮንቲኒው ቱ ስቴፕ ብላችሁ በቀላሉ እንዴት ማሳወቅ እንደምትችሉ አይተን ነበረ። አሁን ግን ተከፋይ ያለው ሲሆን እንዴት አድርጋችሁ እንደምታሳውቁ እናያለን ማለት ነው። ዜን ስለዚህ do you have any transaction for this specific tax type and tax period የሚል ቼክ ቦክስ ይመጣላችኋል። ከዛ እዚህ ጋር ይህንን ቼክ ቦክስ ቲክ ታደርጋላችሁ። አዎ አለኝ በዚህ ወር ለዚህ ታክስ ታይፕ ወይም ደግሞ ለቫት ትራንዛክሽን አለኝ ማለታችን ነው። ዜን እዚህ ጋር ክሊክ ካደረግኩኝ በኋላ ዝም ብለን ለምሳሌ ያክል 1 ሚሊዮን ብር ሽያጭ ነበረ እንበልና ቼክ እናድርገው። ይህንን ያመጣልኛል ማለት ነው። ይህንን ካመጣልኝ በኋላ ዜሮ ሬት ኦልሬዲ ያሰላልኛል። አንድ ቫት ኦን ታክሲብል ሴልስ አፕላይስ ብሎ 150 ሺህ ይላል። ከዛ በተጨማሪ የሚቀናነሱ ነገሮች ካሉ በሙሉ እናያቸዋለን። ዜሮ ሬትድ ሴልስ ሳፕላይ ካለ በዜሮ ሬትድ፣ እንዲሁም ደግሞ ኤግዘምፕትድ የሆኑ ታክሶችም ካሉ እዚህ ጋር ታስገባላችሁ። ከሌለ አልፋችሁ ትሄዳላችሁ ማለት ነው። ዜን ሎካል ፐርቼዝ ካፒታል አሴት እንደ ካፒታል የሚያገለግል 5 አይነት ግዢዎች አሉ። በኋላ እናያቸዋለን። ምሳሌ አንዱን አስገብተን እናልፋለን። ሎካል ፐርቼዝ ካፒታል አሴት ከ1 ዓመት በላይ የምትጠቀሙበት ግን የማይሸጥ ለመገልገያነት የምትጠቀሙበት ለምሳሌ እንደ ጠረጴዛ፣ እንደ ኮምፒውተር አይነት ካለ የዛን ዋጋ ታስገባላችሁ ማለት ነው። 10 ሺህ ብለፍ ለካፒታል አሴት። ከዛ በመቀጠል ሎካል ፐርቼዝ ኢንፑት ወይም ደግሞ ለግብአት የምናደርገው ምርታችንን አምጥተን ለመሸጥ የምንጠቀምበት ግብአት ዋናው ግዣችንን እዚህ ጋር እናስገባለን ማለት ነው። ለምሳሌ 500 ሺህ ይህንን 1 ሚሊዮን ለመሸጥ የ500 ሺህ ብር አካባቢ ግዢ ፈጽም ያለው ብዬ ልለፍ። ለምሳሌ ያክል ካስገባው በኋላ የዚህ አስልቶ ያስቀምጥልኛል። ቫት ኦን ሎካል ፐርቼዝ ኢንፑትስ ብሎ 75 ሺህ ብሎ ያስቀምጥልኛል። ዜና ወደታች ወርዳለሁ። እንዲሁ እነዚህ ፎርሞች እናንተ ጋር በአማርኛም እና በቁጥር ስላሉ ቁጥሮቹ ምንጊዜም ስለማይሳሳቱ የአማርኛ ኢኩቫለንት ፍቾችን እያያችሁ ወይም ደግሞ ቁጥሮችን ብቻ እያያችሁ ማስገባት ትችላላችሁ ማለት ነው። ዜን ቫት ኦን ገቨርንመንት ቮቸር የተፈቀደላቸው ዩኒቨርሲቲዎች፣ ተቋማቶች ቫት ዊዞልድ የሚያደርጉ ካሉ የእነሱ ኦልሬዲ የተደረጋችሁት ካለ እዚህ ጋር ታስገባላችሁ። ለምሳሌ 11250 ብዬ ያስቀምጥ 7.5%ን እነሱ 7.5%ን ደግሞ እናንተ ታሳውቁታላችሁ ማለት ነው። ድሮ 15%ን በሙሉ እነሱ ያነሱ ነበር። አሁን ተሻሻለ ማለት ነው። ኦኬ ዜን ከዛ በኋላ ይህንን ካስገባው በኋላ 200 ላይ አማውንት ቱ ቢ ፔድ ብሎ በመጨረሻ የተሰላ ምሳሌ ያስቀምጥልኛል ማለት ነው። ይህንን ሰመሪ ከሰራው በኋላ ኮንቲኒው ቱ ስቴፕ 2 ብላለሁ ማለት ነው። ይህም ደግሞ ምንድን ነው እናንተ ጋር ሲመጣ ባዶውን እንደዚህ ሆኖ ነው የሚመጣው። ግዣችንን ዲቴል ከማን በተመዝጋቢ ከሆኑ ግብር ከፋዮች ከማን ገዛ ነው የሚለውን ነው የምናሳይበት ነው። ዜን አድ ላለው አድ እና አፕሎድ በማድረግ አለ። አድ የምታደርጉት ትንሽ ግዢዎች ሲኖሯችሁ ነው። ለምሳሌ 10-15 ግዢዎች ቢኖራችሁ አድ በማድረግ እዚህ ጋር መጨመር ስለምትችሉ፣ በጣም በርካታ ግዢዎች ካላችሁ ግን
አፕሎድ CSV በሚባል ፎርማት በኤክሴል አማካኝነት ዳታችሁን አንድ ጊዜ ከመዘገባችሁ በኋላ ቀጥታ ወደ ሲስተሙ አፕሎድ በማድረግ የምታሳውቁበት የስርዓት ነው ማለት ነው። ዜን እሱን በሌላ ቪዲዮ እናየዋለን። ለአሁኑ ግን በቀላሉ እንዴት በአድ እንደምታደርጉ እናያለን። ዜን የገዛችሁበትን የግብር ከፋይ ቲን ቁጥር ታስገባላችሁ። ዜን ኢንተር ትሉታላችሁ። ክሊክ ስታደርጉ ድርጅቱን ያመጣላችኋል ማለት ነው። ከዛ ቀጥታ 25 ላይ ትሄዳላችሁ። ዴት ኦፍ ፐርቼዝ ማለት ግዢ የተፈጸመበትን ቀን ታስገባላችሁ። ለምሳሌ 19 እዚህ ጋር ባለው ቀን መሰረት አድርጋችሁ ነው በዚህ ወር ውስጥ መሆኑን ጊዜ ማረጋገጥ ይኖርባችኋል። 19 10 20 22 ብዬ ማለፍ እችላለሁ። ኤምአርሲ ነምበር ካለ በካሽ ሬጅስተር ማሽን የተቆረጠ ኤምአርሲ ቁጥር ካለ አለ፣ ከሌለ ካለ እዚህ ጋር ታስገባላችሁ፣ ከሌለ ታልፉታላችሁ ማለት ነው። ዜን ቫት ሪሲፕት ነምበር የደረሰኝ ቁጥሩን ነው የምታስገቡት። ይህ ቫት ደረሰኝ ቁጥር ቆርጦ የሰጣችሁን የደረሰኝ ቁጥር ታስገባላችሁ ማለት ነው። ዜን አይተም ዲስክሪፕሽን አይተም ደግሞ የገዛችሁት እቃ ምንድን ነው የሚለውን እዚህ ጋር ታስገባላችሁ። ኤክስ ዋይ ዜድ ብያለሁ እኔ። ዩኒት ኦፍ ሜዥር በኪሎግራም ሚል እቃው በምንድን ነው? በኪሎግራም ሚል ለካ ነው? በሊትር ነው? በሜትር ነው? በምንድን ነው? በፓክ ነው? በፒስ ነው የሚለውን ቼክ ታደርጋላችሁ ማለት ነው። ለምሳሌ እኔ በኪሎግራም ልበለው እና እንዲሁ እንደሚመቻችሁ ማድረግ ትችላላችሁ። 10 ልበለው፣ የአንዱ ኪሎግራም ዋጋ 50 ሺህ ነው ብለው ያው አንድ ጊዜ እንዲመጣልኝ 500 ሺህ ማለት ነው። በአንድ ግዢ ስላደረኩት ነው። ከፋፍዬ ማድረግ እችላለሁ። ይህንን ካስገባው በኋላ ኔክስት ላለው ማለት ነው። ሴቭ ላለው ማለት ነው። እዚህ ጋር ስንቱ ያስቀምጥልኛል። እዚህ ጋር ቀኑን ቀኑን 10 20 22 ላለው ማለት ነው። ዜን ሴቭ ላለው ዜን ሴቭ ካልኩኝ በኋላ ሴቭ ካልኩ በኋላ ይመጣልኛል። ዜን በመቀጠል ሌላ አንድ ግዢ አለኝ ካፒታል አሴት ያልኩት ማለት ነው። ዜን እሱን አድ አድርጋለሁ። በተመሳሳይ ከዚሁ ድርጅት ገዛው ብዬ ለማለፍ ያክል አድርገው። ዜን ይሄንኛውን በ20 በ10ኛ ወር 2022 ላይ ነው ብዬ ብለፍ ሬጅስተር ማሽን የለም ብዬ ባት ቁጥር አንድ ደረሰኝ ቁጥር ላስገባለት። አይተሙ ኤክስ ዋይ ዜድ ብዬ ላስገባለት። በሌንሱ በፒስ ነው አይተሙ አንድ ነው። እሱም ደግሞ 10 ሺህ ብር ነው ብዬ ባልፍ ወደዚህ አድርጌ አስገብቼ ዜን ሴቭ ማድረግ እችላለሁ ማለት ነው። ሴቭ ሁለቱን ግዢዎች አንድ ላይ ሁለቱን ግዢዎች አንድ ላይ አስቀምጦልኛል ማለት ነው። ከዛ ግዢዎችን ካያያዝኩ በኋላ ወይም አባሪ ሰነድ የምንለው ማለት ነው። እሱን ካያያዝኩኝ በኋላ በቀጥታ ኔክስት ላለው ማለት ነው። ኔክስት ካልኩ በኋላ ቫት ሴልስ ዲቴይል አዲስ ይህ የመጣ ነው። የሸጣችሁትን ሽያጭ በሙሉ ዲቴይል እንድታስገቡ የመጣ ነው። እዚህ ጋር ማስገባት ትችላላችሁ፣ አለበለዚያ ኔክስት ብላችሁ ማለፍ ትችላላችሁ። ቫት ሪቨርስ ታክስ ሪፖርቲንግ ዲቴይል ብዙ ጊዜ የለም ይህ ቫት ሪቨርስ ታክስ ሪፖርት ዲቴይል። ስለዚህ ይህን ካላችሁት እዚህ ጋር ታስገባላችሁ፣ ከሌላችሁ ኔክስት ላላችሁ ማለት ነው። ዜን ቫት ዲዳክትድ ባይ ዊዝሆልዲንግ ኤጀንት ያልነው ይህም በዲፎልት እናንተ ጋር ሲመጣ እዚህ በፊት ስለተሞከረበት ነው እንደዚህ ሆኖ የሚመጣው። ካለ እነዚህ ዩኒቨርሲቲዎች፣ ተቋማቶች ቃል ያላቸው ተቋማቶች ዊዝሆልድ ካደረጓችሁ የምታስገቡበት ቦታ ነው ማለት ነው። ን አድ ካረጋችሁ በኋላ ቫት ሪሲፕት ነምበር ኢሹድ ባይ ታክስ ፔየር ቱ ዘ ኤጀንት ይላል። ያው እናንተ ለኤጀንቱ ቆርጣችሁ የሰጣችሁት የደረሰኝ ቁጥር ነው። በዛ ሪቨርስ ደግሞ በእነሱ በኩል የተቆረጠ
15 ላይ ታስገባላችሁ ማለት ነው። ዜን በ20 የደረሰኝ ቁጥሮች ናቸው እነዚህ። ዜን በ20 ቫት ዊዝሆልድ ሪሲፕት ኢሹ ዴት ቀኑን ታስገባላችሁ፣ ትራንዛክሽን መቼ እንደተከናወነ። ዜን ይህንን ካስገባችሁ በኋላ ቶታል አማውንት ትራንዛክሽን አማውንት ይላል። ቶታል የዚህ እዛ ጋር ጠቅሼ ሳመሪው ጋር ጠቅሼ የመጣሁት 11250 የዛ ቶታል አማውንቱ ስንት ነው? ያቺ 7.5% ስለሆነች ማለት ነው። ስለዚህ 11250 ቶታል አማውንቱን ለማወቅ ካልኩሌተራችሁን መጠቀም ትችላላችሁ። ካልኩሌተራችሁን ተጠቅማችሁ የ11250 ሲካፈል ለ0.075 ነው የሚሆነው። ምክንያቱም የ15% ከሁለት ሲካፈል 7.5%ቱን እነሱ 7.5%ቱን እናንተ ስለሆነ የምታሳውቁት ማለት ነው። ስለዚህ በ0.075 አድርጋችሁ አባስታችሁ ትክክለኛውን ዋጋ ማወቅ ትችላላችሁ። ዜን እዚህ ጋር 150 ሺህ ብላችሁ ታስገባላችሁ ማለት ነው። ታስገባላችሁ ዜን 11250 ብሎ እዚህ ጋር በትክክል ያመጣላችኋል ማለት ነው። ዜን ኔክስት ትላላችሁ። ቲን እዚህ ጋር ስላላስገባው ነው 0999 ቢል አስገባ። ዜን ቲን ስላላስገባው ነው። ዜን ኔክስት ትለዋለሁ። ዌል አለቀ ማለት ነው። እንግዲህ ልክ እንደዚህ ሆኖ ከመጣ በኋላ ይህ አሁን ሪፖርት ለማድረግ ዝግጁ ነው ማለት ነው። እንደዚህ ሆኖ ከመጣላችሁ ለማሳወቅ ዝግጁ ነው ማለት ነው። ስለዚህ ወደታች ወርዳችሁ አጠቃላይ የሚከፈለው ብር ማወቅ ትችላላችሁ ማለት ነው። አማውንቱ ፔድ 62250 ይላል ማለት ነው። ዜኔን ካደረጋችሁ በኋላ እዚህ ጋር ኮንፊርም ታደርጋላችሁ። ይህንን የምታደርጉት ኢንቴንሽናሊ ራሳችሁ ዶክመንታችሁ የራሳችሁ ስለመሆኑ አረጋግጣችኋል ማለት ነው። እዚህ ጋር ክሊክ አድርጋችሁ ዶክመንት ማስፈላጊ የሆኑ አባሪ ሰነዶችን በምጠየቅበት ጊዜ ለማቅረብ ዝግጁ ነኝ እንደሚል እንደ ማረጋገጫ ወይም ደግሞ እንደ ፊርማ ማለት ነው ኮንፊርም ታደርጉታላችሁ ማለት ነው። ይሄን ካደረጋችሁ በኋላ ሰሚት ትሉታላችሁ። ሰሚት ብላችሁ ዜን የስ ማለት ይጠበቅባችኋል ማለት ነው። ይሄን ካደረጋችሁ በኋላ ቀጥታ አሳወቃችሁ ማለት ነው። ዜን በቀጣይ ሌሎችም መለማመጃዎች ላይ እንዳሳዩዋችሁ ዶክመንት ነምበራችሁን አስመንት ነምበሩን ሁሉ ያመጣላችኋል ማለት ነው። እሱን በማየት ፕሪንት ማድረግ ትችላላችሁ። ልክ ይህንን ሰሚት ካላችሁት የስ ካላችሁት በኋላ if you wish to download your copy of declaration click here የምትል ነገር ትመጣላችኋለች። እሷን click here የምትለውን ክሊክ አድርጋችሁ ግልባጩን ወይም ደግሞ በፒዲኤፍ ፎርማት የሆነውን የእናንተን ግልባጭ ማግኘት ትችላላችሁ ማለት ነው። በቀጣይ ደግሞ በአፕሎድ ብዙ ግዢዎችን እንዴት አድርጋችሁ አንድ ጊዜ ወደ ሲስተሙ አፕሎድ አድርጋችሁ በቀላሉ ግዢዎቻችሁን ማሳወቅ እንደምትችሉ እንዲሁም ደግሞ በቀጣይም ሽያጫችሁን እንዴት እንደዚሁ ማሳወቅ እንደምትችሉ በቀላሉ ማየት ትችላላችሁ ማለት ነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ